ሰላም ልጆች እንዴት ናችሁ? ደህና ናችሁ? ዛሬ ቅዳሜ ደርሶ ተገናኘን አይደለ? እንዴት ነበረ ሳምንታችሁ? ጥሩ ነው? ትምህርት እንዴት ነበረ? አስተማሪዎቻችሁ ደህና ናቸው? የቤት ስራ ሳምንቱ ሙሉ በደንብ ሰራችሁ? በጣም ጎበዞች። እኔ እንዴት እንደናፈቃችሁኝ ብታዩ። በጣም ነበር የናፈቃችሁኝ። ቅዳሜ 3 ሰዓት ደረሰልን። ዛሬ ትምህርታችንን እንቀጥላለን። ከዛ በፊት ግን እንጸልያለን። መጽሐፍና ከለሪንግ ቡካችሁን አዘጋጁ። መጽሐፍ ቅዱሳችሁንና ከለሪንግ ቡካችሁን አዘጋጁልን። ከኔ ጋር እንጸልያለን። እኔ የምለውን ትላላችሁ። እሺ ልጆች፣ በጣም ጎበዞች። ኢየሱስ አለቴ ነው፣ በአለቴ ላይ ቤቴን እሰራለሁ፣ በሬን እዘጋለሁ፣ መስኮቶቼን እቆልፋለሁ፣ እጸልያለሁ። እግዚአብሔር ሆይ አመሰግንሃለሁ፣ በሰላም ስለጠበቅከን እጅግ አድርገን እናመሰግንሃለን። ደግሞ ስለምትወደን በጣም ደስ ይለናል። እኛም አንተን እንወድሃለን። ቃልህን ልታስተምረን ስለሆነ ተባረክ። ለቃልህ ፍቅርን ስጠን፣ በኢየሱስ ስም አሜን። በጣም ጎበዞች። ከኔ ጋር ይጸልያችሁ። በጣም ጎበዞች። ዛሬ ወደሚቀጥለው ትምህርታችን እንሄዳለን። ባለፈው ሳምንት ስለምን ነበር የተማርነው ታስታውሳላችሁ? እስቲ አጠገባችሁ ላለው ሰው ንገሩት። ማን አለ አጠገባችሁ? ወይ ለእህታችሁ ወይ ለወንድማችሁ። የዛሬ ሳምንት ስለምን ነበር የተማርነው? ንገሯቸው እስቲ። በጣም ጎበዞች። እግዚአብሔር በመጀመሪያ ምንና ሰማይና ምድርን እንደፈጠረ ከሆነ የነገራችኋቸው። በጣም ጎበዞች። ለራሳችሁ አጨብጭቡ። ዛሬ ደግሞ ከለሪንግ ቡካችን ያላችሁ ገጽ 3 ላይ እናወጣለን። ባለፈው እግዚአብሔር ሰማይና ምድርን እንደፈጠረ ተምረን ይህንን ስዕል እንድትቀቡ ነግሬያችሁ ነበር አይደለ? ሁላችሁም እንደቀባችሁ ተስፋ አደርጋለሁ። ዛሬ ደግሞ እዚህኛው ክፍል ላይ ነን። ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ያለውን ነው የምንማረው። በጣም ጎበዞች። መጽሐፍ ቅዱሳችንን በመጀመሪያ እንከፍታለን። መጽሐፍ ቅዱሳችንን እንከፍታለን። ዘፍጥረት ምዕራፍ 1 ላይ የመጀመሪያው ልክ አንድ ገጽ እንደገለጣችሁ ያለበት በትልቁ ኦሪት ዘፍጥረት የሚለው አይደለ? እሱን ምዕራፍ 1 ላይ እናንተ መጽሐፍ ቅዱስ ማውጣት የማትችሉ ከሆነ ወላጆቻችሁ ያጠገባችሁ ያለ ትልቅ ሰው እንዲያወጣላችሁ ጠይቋቸው። እሺ፣ ዘፍጥረት ምዕራፍ 1 ከቁጥር 6 እስከ 8 ያለውን ከኔ ጋር እናነባለን። በኢየሱስ ስም አነባለሁ። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃም መካከል ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈርም በታችና ከጠፈር በላይ ያሉትን ውኆች ለየ። እንዲህም ሆነ፣ እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔር በመጀመሪያ አንድ ቀን አይደለ ሰማይና ምድርን እግዚአብሔር ከፈጠረ በኋላ ባለፈው እንዳወራ ነው ምንም በሌለበት ምድር ጨለማ በነበረችበት ምንም በሌለበት እግዚአብሔር መጀመሪያ ምንና ምንን ፈጠረ? ሰማይና ምድርን ፈጠረ። ባለፈው ሳምንት ነግሬያችኋለሁ ልጆች። እግዚአብሔር ሰማይና ምድርን የፈጠረው እንደዚህ ጭቃ ጠፍጥፎ ምናምን ይመስላችኋል ልጆች? አይደለም። እግዚአብሔር ሰማይና ምድርን ሲፈጥር በቃሉ ሰማይ ሁን፣ ምድር ሁኝ ብሎ እግዚአብሔር በቃሉ ሰማይና ምድርን የፈጠረው። ከዛስ ብርሃንና ጨለማን ለየ። ብርሃንን ቀን ብሎ ጠራው፣ ጨለማን ደግሞ ማታ ብሎ ጠራውና ልክ ነግቶ ሲመሽ ምን ሆነ? አንድ ቀን ሆነ። አይገርምም? አሁን ደግሞ አንድ ቀን ከተባለ በኋላ የተፈጠረውን ነገር ነው የምነግራችሁ። እግዚአብሔር አንድ ቀን በተባለበት በዛ አንድ ቀን የፈጠረው መጀመሪያ ምንድነው? ጠፈርን ነው። ምድር በውሃ የተሞላች ነበረች። ውሃ በውሃ ነበረች። ከዛ እግዚአብሔር ምን አደረገ? ውሃው ይከፈል አለ።
ውሃውን ይከፈል ካለ በኋላ እግዚአብሔር ጠፈርን ፈጠረ። በውሃና በውሃ መካከል ይከፈል ብሎ እግዚአብሔር ወደ ላይና ወደ ታች አድርጎ ውሃ ታውቃላችሁ፣ ከምድር በታች ብዙ ውሃ እንዳለ ታውቃላችሁ አይደለ ልጆች? እኛ ከምንረግጠው አፈር በታች ብዙ ውሃ አለ አይደለ? ውሃ የምንጠጣው ውሃ እንደው ሳይንቲስቶች ምናምን ውሃ የሚያመርቱልን ሰዎች ምናምን ከታች ከመሬት ውሃ ቆፍረው ሲያወጡ ፊልም ላይ ምናምን አይታችሁ አታውቁ? እንደዛ ማለት ነው። ከዛ ምን አደረገ? በፊት ውሃው ሙልት ያለ ስለነበረ ውሃዎች ይሰብሰባልና ወደ ከምድር በታች ውሃዎች እንዲሆኑ ከዛ ደግሞ ከሰማይ ወደዛ እንዲሆኑ ከዛ እግዚአብሔር ሰማይ ብሎ ጠራው። እግዚአብሔር ሰማይ ብሎ ከዛ ደግሞ ምድር ውሃውን ደግሞ ወደ ታች እንዲወርድ አደረገና እግዚአብሔር በቃሉ ለያቸው ማለት ነው። በውሃና በውሃ መካከል ይከፈል ብሎ እግዚአብሔር ጠፈር ሰራ። ከጠፈርም በላይ ያሉትን ሌሎች እኛ ማናቃቸው በእነዚህ በሳይንቲስቶች ምናምን የሚያወሯቸው ነገሮች አሉ አይደል? እግዚአብሔር እነሱን ሁሉ በመጀመሪያ ቀን ምን አደረገ? ፈጠረ ማለት ነው። በጣም የሚገራርሙ በጣም የሚደንቁ ትልቅ ስትሆኑ የምታያቸው የምታነቧቸው እንደዚህ በመንኮራኩር ምናምን ሄደው እዛ የሚያዩት አለ አይደለ? እንደዚህ ታፍኖ ምናምን እንደዚህ ፊታቸው ተሸፍኖ ምናምን ከዛ ፈረጆቹ ምናምን እኛ ማበሾቹ ምናምን ሄደው የሚያዩት ነገር አለ አይደል? እዛ ሄደው የሚታዩ ምንድነው የሚባለው ደግሞ በሚታዩበት ማይክሮስኮፕ ነው ቴሌስኮፕ ነው ምንድነው ብቻ እመልሱልኝ እናንተ የምታውቁ ከሆነ በሱ ምናምን የሚታዩት ነገሮች አለ አይደል? እነሱ ምናምን ነገር ፈጠሩ። ከዛ በፊልም ላይ ምናምን አይታችሁ ታውቁ በጣም የሚገራርሙ ከምድር ውጪ ያሉ ነገሮች አሉ አይደል? እግዚአብሔር እነሱ ይሁን ብሎ በዛን ቀን ፈጠረ ማለት ነው። እና ምን ሆነ? ድጋሚ እግዚአብሔር ያንን ከፈጠረ በኋላ ድጋሚ ሆነ፣ ቀን ሆነ፣ ማታም ሆነ፣ ሁለተኛ ቀን ሆነ። አይገርማችሁ? እንደዚህ ነው የተጀመረው። ዛሬ ቅዳሜ ነው እንላለን አይደለ? ለምንድን ነው ዛሬ ቅዳሜ ጠዋት ይሆን ነው? ትናንትና ማታ አርብ ቀን ትምህርት ቤት ሄደን መተን ከዛ ተኝተን አይደለ? ማታ ሲሆን ተኝተን ከዛ ተነሳን። ለምሳሌ ዛሬ ቀኑ መስከረም 30 ነው ምናምን ይባላል አይደለ? 1 2 3 ብለን አይደለ? እንደዚህ ቀን መቁጠር ከዛ ዓመተ ምህረት ለምሳሌ እኛ ኢትዮጵያውያን ዛሬ 2018 ነው እንላለን። ፈረንጆች ደግሞ ከኛ ቀድመው መቁጠር ጀምረው 2025 ነው ይላሉ አይደለ? እንደዛ ቀን እንኳን መቆጠር የተጀመረው እንደዚህ ነው ማለት ነው። ልክ ብርሃን ሆኖ ጨለማ ሲሆን አንድ ቀን ተባለ። አሁን ብርሃን ሆኖ ጨለማ ሲሆን ሁለተኛ ቀን ተባለ። በሚቀጥለው ሳምንት ቪዲዮዎች ደግሞ እግዚአብሔር ሶስተኛ ቀን ላይ ደግሞ ምን እንደሰራ እምናይ ይሆናል ማለት ነው። እሺ ልጆች በጣም ጎበዞች። ስለዚህ እግዚአብሔር ዛሬ በአጠቃላይ የፈጠረውን ጠቅለል አድርገን ምን እንላለን? ጠፈርን ፈጠረ እንላለን። ልጆች ዛሬ እግዚአብሔር በሁለተኛው ቀን ምን እንደፈጠረ ነው የተማርነው። ምንድነው የፈጠረው? እግዚአብሔር ምን ፈጠረ? ጠፈርን አይደለ? በጣም ጎበዝ። በሚቀጥለው ሳምንት ደግሞ እግዚአብሔር በሶስተኛው ቀን ምን እንደፈጠረ እንማራለን ማለት ነው። እሺ መጽሐፍ ቅዱሳችሁን ይዛችሁ የዛሬ ሳምንት ቅዳሜ 3 ሰዓት ላይ በሃፒ ኪድስ ዩቲዩብ ቻናል እንገናኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ልክ ደግሞ ሰዓቱ ሲደርስ እንዲመጣላችሁ የደውል ምልክቷንም ወላጆቻችሁ እንዲጫኑላችሁ ንገሯቸው። እሺ በጣም ጎበዞች፣ በጣም ትናፍቁኛላችሁ። ባይ ልጆችዬ፣ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።